ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የተለያዩ የአማርኛ ቃላትን እንዴት በቀላሉ መመስረት እንደምንችልና ማንበብ እንደምንችል የምንመማር ይሆናል። ፊደሎችን ጨርሳችሁ ወይም ደግሞ 34ቱን የአማርኛ ፊደሎች በደንብ ለይታችሁ ቃላት ምስረታ ላይ ላላችሁ ተማሪዎች ነው ይህ ቪዲዮ ወይም ደግሞ ትምህርት ሞር የሚጠቅመው። ሰው እያንዳንዱን እንዴት በቀላሉ ማንበብ እንችላለን፣ እንዴት ነው ሳይከብደን በቀላሉ ማንበብ መልመድ የምንችለው የሚለውን እያንዳንዱን በተረጋጋ ሁኔታ የምንመማር ይሆናል። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ወይም ቪዲዮውን እስከ መጨረሻው ሳታቋርጡ ማየት ወይም መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ ምን ይለናል? ከዚህ ጋር እርሱ አማርኛ ቃላት ምስረታ ለጀማሪዎች ይለናል። ሰው ለጀማሪዎች በሚሆን መልኩ እንዴት ማንበብ መጻፍ እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያ የአማርኛ ቃል ምን ይላል? የመጀመሪያዋ የአማርኛ ፊደል ማነች? መነች። መ። ሁለተኛው ማን ነው? ከ። ከዛ ላ። ከላ ቀጥሎ በተመሳሳይ ከ። የመጨረሻዋ ፊደል ል ነች። ል። ኦኬ፣ እንደዚህ አድርገን ከለየን በኋላ አገጣጥምን ማንበቡ በጣም ቀላል ነው። እስኪ እናንብበው። መ ከ ላ ከ ል። መከላከል። መከላከል። መጀመሪያ ቆጥረን እናነባለን። ከዛ በኋላ ደግሞ ጠቅለል አድርገን ለማንበብ መሞከር ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ምን ይላል? መ ሰ ረ ተ። መሰረተ። መሰረተ ተብሎ ይነበባል። ኦኬ፣ መልካም። ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? ሶስተኛው ደግሞ ዘ መ ና ዊ። ዘመናዊ። ዘመናዊ። ከእናንተ የሚጠበቀው ፊደሎችን ብቻ እያንዳንዳቸውን መለየት ነው። ከዛ በኋላ እየቆጠርነን እያነበብነን መሄድ ማለት ነው። አሁን የመጀመሪያዋ ዘ እንደሆነች አውቃለሁ። ከዛ መነች፣ ከመቀጥላ ና፣ የመጨረሻው ዊ ነው። ሶ ይህንን ካወቅኩኝ በአንድ ላይ ሳነበው ዘ መ ና ዊ። በጣም ቀላል ነው። ዘመናዊ ብዬ አነበዋለሁ። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? ቀጣዩ ደግሞ በ ሰ በ ሰ በ ው። በሰበሰበው። በሰበሰበው ብሎ ይነበባል። ኦኬ፣ ከዛ ወደዚህኛው ስንሄድ ይህኛው ደግሞ በ መ ጠ ቀ ም። በመጠቀም። በመጠቀም ይላል። ኦኬ፣ ወደዚህኛው ስንሄድ ይህኛውስ ምን ይላል? ይህኛው ደግሞ በ ዘ ን ድ ሮ ው። በአንድ ላይ ሲነበብ በዘንድሮ። በዘንድሮ ይላል። ኦኬ፣ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? ይህኛው ደግሞ እስኪ እናንብበው ያንዳንዱን እየቆጠርን በ ሰ ላ ማ ዊ። በሰላማዊ። በሰላማዊ ብለን እናነባዋለን። ከዛ ወደ ሁለተኛው ስሄድ ሁለተኛው ደግሞ ቀ በ ላ ለ ሁ። በአንድ ላይ እቀበላለሁ። እቀበላለሁ ተብሎ ይነበባል። እሺ፣ ይህስ ምን ይላል? ይህኛው ደግሞ በሰ ራ ተ ኞ ች። በሰራተኞች። በሰራተኞች ብዬ አነባዋለሁ። ኦኬ፣ መልካም።
ወደሚቀጥለው ስንሄድ የሚቀጥለው ደግሞ የመጀመሪያዋ እንደምታዩት ተነች። ተ መ ል ክ ቷ ል ተመልክቷል ተመልክቷል። እሺ ይህስ ምን ይላል? ዘ መ ዶ ቻ ቸ ው ዘመዶቻቸው ዘመዶቻቸው ብዬ አነባዋለሁ። ኦኬ ወደዚህኛው ሲሄድ ይህኛውስ ምን ይላል? መ ሰ ረ ታ ቸ ው መሰረታቸው መሰረታቸው ብለን እናነባዋለን። እሺ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? ይህኛውን ደግሞ ስናነበው እሺ መ ሸ በ ራ ቸ ው መሸበራቸው መሸበራቸው ብሎ ማንበብ። ኦኬ ሁለተኛው ደግሞ የመጀመሪያው በነች። በ ሸ ን በ ቆ በሸምበቆ በሸምበቆ። ኦኬ ይህስ ምን ይላል? እሺ ተ መ ስ ገ ን ተመስገን ተመስገን። ይሄኛው ደግሞ መ ል ካ ም ነ ት መልካምነት መልካምነት ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ መ ሰ ና ክ ል መሰናክል መሰናክል ብዬ አነባዋለሁኝ። ኦኬ ይህስ ምን ይላል? ይሄኛው ደግሞ ለ መ ጠ ቆ ም ለመጠቆም ለመጠቆም ብሎ ማንበብ። ኦኬ እሺ ወደዚህኛው እንሂድ። ወደዚህኛው ስንሄድ ደግሞ ይህኛው ምን ይላል? የመጀመሪያውን ስናየው አ ሸ ና ፊ ነ ት አሸናፊነት አሸናፊነት። ኦኬ ሁለተኛው ደግሞ መ ሰ ብ ሰ ብ በአንድ ላይ መሰብሰብ መሰብሰብ ብሎ ማንበብ። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? መ ስ ረ ት መመስረት መመስረት ብለን በቀላሉ እናነባዋለን ማለት ነው። ኦኬ እሺ ይህም በዚህ ካየን ወደዚህ እንሄድ። ይህኛውስ ምን ይላል? ይህኛው ምን ይላል? መ ለ ወ ጥ መለወጥ መለወጥ ብለን በቀላሉ ማንበብ እንችላለን ማለት ነው። ኦኬ ከዛ ቀጥሎ ያለው ምን ይላል? ኦኬ የመጀመሪያው እንደምታዩት ዘነች። ከዛ መ ከመቀጠላ ዶ የመጨረሻው ች ነው። ከዛ በአንድ ላይ ስናነባው አገጣጥመን ዘ መ ዶ ች ዘመዶች ዘመዶች ብለን ማንበብ። ኦኬ ይህም በዚህ ካየን ወደ መጨረሻው ስንሄድ የመጨረሻው ምን ይላል? የመጨረሻው ደግሞ የመጀመሪያዋ ፊደል ተነች። ሁለተኛዋ ማነች? መነች። መ ከመቀጠላ ቻ ነች። ከዛ ች ከች ቀጥል ያለችዋ ቷ ነች። ቷ ዲቃላ ሆሄ ወይም ደግሞ ውስብስብ ፊደላት እንላታለን። የተቤተሰብ ሆና 8ኛዋ ፊደል ማለት ነው። ኦኬ ከቷ ቀጥላ ል ነው። ል ኦኬ በአንድ ላይ ስናነበው ተ መ ቻ ች ቷ ል ተመቻችቷል ተመቻችቷል ብለን በቀላሉ ማንበብ ይቻላል ማለት ነው። ኦኬ እንደዚህ እያደረግን በቀላሉ መለማመድ ከኛ የሚጠበቀው በተለይ ለአማርኛ ጀማሪ ከሆነን 34ቱን የአማርኛ ፊደሎች በደንብ ጠንቅቀን ማወቅ፣ እንዴት እንደሚነበቡ ቅርጻቸው ምን ይመስላል አንዱ ካንዱ ለይታችሁ ከያዛችሁ በኋላ ከዛ ደግሞ 2 እና ከዛ በላይ የሆኑ ፊደሎችን እያገጣጠማችሁ እስክትለምዱ ድረስ እየቆጠራችሁ ማንበብ ማለት ነው። እየቆጠራችሁ ከዛ ፍጥነቱ በራሱ ጊዜ ይመጣል። ፍጥነቱ በራሱ ጊዜ የሚመጣ ነው። እንደዚህ እያደረገን በቀላሉ
አማርኛን ማንበብ መጻፍ እንችላለን ማለት ነው። ማንኛውም ጥያቄ ካላችሁ በኮመንት ሴክሽን በኩል ወይም ደግሞ በቴሌግራም ግሩፕ ሊንካችን በኩል ብታናግሩን እኛ እናንተን ለማገዝ ሁሌም ዝግጁ ነን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘውላችሁ። ሰናይ ጊዜ